አቢሲኒያ የወንዶች የውበት ባለሙያ ዛሬ እንግዲህ አንድ ቻሌንጅ ለኢትዮጵያ ላሉ ውድ ወንድሞቼ አዘጋጅቻለሁ። አሁን የምሰራው የፌስ ሼቭ ሁኔታ ነው። ከስተመሬ ፊት ለፊት እንግዲህ አዲስ ምላጭ እየቀያየርኩ ነው ያለሁት ማለት ነው። ሞር ያንን ስታደርግ ካየ ከስተመርህ በኮንፊደንስ ቁጭ ብሎ ይሰራል ማለት ነው። አሁን ከስተመሬን ወደ ኋላ ለማስተኛት በዝግጅት ላይ ነው ያለሁት። ከማስተኛቴ በፊት ግን ቀድሜ ጭንቅላቱ የሚያርፍበትን ሄድ ሬስቱ ላይ ፎጣ በማድረግ ሞር ምቾት እንዲሰማው ለማድረግ ሞክራለሁ። ከዛ ወደ ኋላ በእንደዚህ አይነት መልኩ ካስተኛሁት በኋላ ሞር የስፓ አይነት ስሜት ስፓ ውስጥ እንዳለ አይነት ስሜት እንዲሰማውና እረፍት እንዲሰማው በማሰብ አይኑ ላይ ከቨር አድርጌዋለሁ ማለት ነው፣ ብርሃንም እንዳይረብሸው። ከዛ በመቀጠል በኮሌታው በኩል ያለውን የኮሌታውን በሼቪንግ ክሬም እንዳናበላሽ የመጀመሪያውን ፎጣ በእንደዚህ አይነት መልኩ አድርግለታለሁ። ከዛ ሁለተኛውን ፎጣ ከላይ ደርቤ ሳስቀምጥ ምላጭውን አስቀምጥበት ማጸዳበት ፎጣ ነው ማለት ነው። የከስተመሬ ፊት እንግዲህ ጺሙ በጣም ረጅም ስላልሆነ ኦሬዲ ሼቭ አድርጌው አሳጥሬዋለሁ። ሼቪንግ ኦይል ካረኩ በኋላ ማሳጅ አድርጌ የመጀመሪያውን ሃት ታወል ተጠቅሜ ከ30 ሰከንድ እስከ 1 ደቂቃ ይቆያል ማለት ነው። ይሄ ቪዲዮዬ እንዳይረዝምብኝ ብዬ እኔ ትንሽ ደቂቃውን አሳጥሬዋለሁ። ከ30 ደቂቃ እስከ ከ30 ሰከንድ እስከ 1 ደቂቃ የሚሆን ያ የመጀመሪያው ሙቅ ፎጣ በፊቱ ላይ ይሆናል ማለት ነው። የመጀመሪያውን 1 ደቂቃ ከጨረስን በኋላ ሙቅ ፎጣውን እንዳነሳን የሼቪንግ ክሬም ሙሉ ፊቱን ሙሉ ጺሙ ያረፈበትን ቦታ በጠቅላላ በሼቪንግ ክሬም በማገናኘት የጠነከረውን ቆዳ እና የጠነከረውን ጸጉር በማሳሳትና ቆዳውን በማለስለስ በሃት ታወል ያለሰለስነውን ቆዳ ጺሙን ደግሞ በሼቪንግ ክሬም በማሳሳት በእንደዚህ አይነት ሁኔታ እንጀምራለን። የሚቀጥለው የመጀመሪያ ሼቪንግ ክሬም ካረኩ በኋላ ጸጉሩ ትንሽ ጠንካራ ስለሆነ ሁለተኛ ሙቅ ፎጣ ጠቀማለሁ ማለት ነው። ያው እንደ ቅድሙ ከ30 ሰከንድ እስከ 1 ደቂቃ የሚሆን ይቆያል ማለት ነው። 1 ደቂቃው ካለፈ በኋላ ቀጥሎ የማደርገው ሁለተኛውን የሼቪንግ ክሬም ለመጠቀም በዝግጅት ላይ ነኝ ማለት ነው። ሁለተኛውን ሼቪንግ ክሬም በእንደዚህ አይነት ሁኔታ ሳደርግ እጄ ላይ ጸጉሩ በጣም እንደ ለሰለሰ እና ቆዳው በጣም እንደለሰለሰ ጸጉሩም እንደለሰለሰ የቆዳው ቀዳዳ ፖርስ እንደተከፈተ ስሜት ፊል አድርጌያለሁ። እነዚህ ነገሮች ዝግጁ መሆናቸውን ካወቅን በኋላ እንግዲህ እጃችን ላይ ምንም አይነት ሬዘር አንይዝም። የከስተመራችንን ጭንቅላት ይዘን ወደ ቀኝ በማዞር የመጀመሪያውን 1 ቁጥርን አለጫጨት በእንደዚህ አይነት መልኩ ትንሽ የግራ እጃችን ደረቅ መሆን አለበት፣ ቆዳን ወደ ላይ ለመሳብ እንዲመቸን እንዳያዳልጠን። እንግዲህ 1 ቁጥር ቴክኒክ ፍሪ ሃንድ ነው። አሁን የሰራው ያለውት የፍሪ ሃንድ ቴክኒክን ነው። 1 ቁጥር ነው። በቁጥር ደረጃ በአሻንጉሊቱ ላይ አሳይቻለሁ ማለት ነው። ከ1 ቁጥር በታች ያለው ደግሞ 4 ቁጥርና 5 ቁጥር ነው። አሁን እያደረኩ ያለሁት ግን ሬዘሬን ገልብጬ 2 ቁጥር ቴክኒክ ነው። እሱ ደግሞ ባክ ሃንድ ይባላል። አገጩ ጫፍ ድረስ በእንደዚህ አይነት መልኩ እንሄዳለን። እታችም 4ኛውን ነው አሁን እያደረኩ ያለሁት፣ እሱም ፍሪ ሃንድ ነው። 4 ቁጥር ነው አሁን እያደረኩ ያለሁት፣ 4 ቁጥር ነው ማለት ነው። ፍሪ ሃንድ ነው። 5 ቁጥር ነው እያደረኩ ያለሁት፣ ሪቨርስ ፍሪ ሃንድ ይባላል። እንግዲህ
ቆዳውን በእንደዚህ አይነት ቴክኒክ በሌባ ጣትና በአውራ ጣት ወደ ላይና ወደ ታች ስትሬች በማድረግ በእንደዚህ አይነት ሁኔታ ሼቭ እናደርጋለን ማለት ነው። አሁንም 4 ላይ ነው ያለሁት እያጸዳው ነው። እንግዲህ የመጀመሪያውን የቀኝ ሳይዱን ጨርሼ ወደ ግራ ጀንትሊ ከስተመሬን አዙር ያለው ማለት ነው። እንግዲህ ቁጥር 7 በግራ በኩል ያለውን የሳይድ በርን አቅጣጫ ላይ ያለ ነው። በባክ ሃንድ ቴክኒክ ታች ድረስ እስከ 9 ድረስ ያለውን በባክ ሃንድ ቴክኒክ እንወርዳለን ማለት ነው። ሁሉ ነገር ግልጽልጽ ብሎና ምቾት ባለው መልኩ ነው እየተጠቀምን ያለ ነው ማለት ነው። እዚህ ጋር ትንሽ ጸጉሩ እንደመድረቅ አይነት ስሜት ሲሰማኝ የምጠቀመው ሼቪንግ ክሬም ዋርም የሆነ ክሬም ነውና ወዲያው ነው ለስለስ የሚያደርግልኝ። አሁን በባክ ሃንድ 9 ጋር እየነካሁት ነው ማለት ነው። በመቀጠል 10ን ወደ ላይ እስከ 9 ድረስ ያለውን በሪቨርስ ፍሪ ሃንድ ወጣበታለሁ ማለት ነው። እንደምታዩት እንግዲህ ቀጥሎ 8 ቁጥር ነው፣ ፍሪ ሃንድ ነው። 8 ቁጥርን እንግዲህ እስከ አገጭ ድረስ ያለውን ቆዳውን ወደ ጆሮ በመሳብና በመለጠጥ የፍሪ ሃንድ ቴክኒክን 8 ቁጥርን እየተጠቀምኩ ነው ያለሁት ማለት ነው። እንግዲህ እዚህ ጋር ደግሞ 9 ቁጥር ቴክኒክ ነው እየተጠቀምኩ ያለሁት። ከ9 በኋላ 10 አለ። አገጭ አካባቢ ጋር ያለውን እያጸዳን ነው። 10 እና 9 ኦልሬዲ ተጸድቷል። አሁን የቀረን 3 6 12 13 11 እና 14 ነው። አሁን 11 ቁጥርን ፍሪ ሃንድ አገጩን በሁለት ጣታችን በማሳሳብ በእንደዚህ አይነት መልኩ እናጸደዋለን ማለት ነው። ምንጊዜም ግራ እጅ ደረቅ መሆን አለበት ለስትሬች ለማድረግ እንዲቀናንና እንዲያግዘን በእንደዚህ አይነት መልኩ ይረዳናል ማለት ነው። በመቀጠል እንግዲህ አገጭ ስር ያሉት 11 እና 13 ናቸው። አሁን 12 እና 13 ናቸው። 12ን በባክ ሃንድ ቴክኒክ አገጩን ወደ ላይ ስትሬች በማድረግ በዝግታ ሰውየውን እንዳንቆርጠው በጣም አደገኛ ቦታ ስለሆነ ይሄ ቦታ ያንን ቦታ በጥንቃቄና በቀስታ ማለፍ ይጠበቅብናል ማለት ነው። በመቀጠል ይሄንን ላጭተን ከጨረስን በኋላ የምንሄደው ወደ 13 ቁጥር ሪቨርስ ፍሪ ሃንድ ይባላል። አሁን በ13ን አጸዳን ጨረስን። ከባዱ ቦታ እንግዲህ የሚቀረው ማስታሽ ጋር ነው። አሁን ድጋሚ የሼቪንግ ክሬም በመቀባት ድጋሚ ቆዳውን እናለሰልሳለን ማለት ነው። ከዛ የማጽዳት ሁኔታውን በእንደዚህ አይነት መልኩ 13ን ወደ ላይ በሪቨርስ ፍሪ ሃንድ እናጸደዋለን ማለት ነው። በመቀጠል 12ንም በባክ ሃንድ ቴክኒክ በእንደዚህ አይነት መልኩ ድጋሚ ካጸዳ ነው በኋላ እንግዲህ የፊኒሺንግ የለቀማ ስራ ነው አሁን እያረኩ ያለሁት። የቀረኝ ማስታሹና ወደ ከንፈሩ አካባቢ ነው። እሱን ደግሞ በምን አይነት ቴክኒክ እንደምናልፈው አብረን እናየዋለን። በጥሞና ተከታተሉኝ እላለሁ። አመሰግናለሁ። አሁን ከንፈሩ ስር ያለችው የ14 ቁጥር ቴክኒክን ነው እያደረኩ ያለሁት። አገጩን በደረቅ እጃችን በግራ እጃችን ወደ ታች ሳብ በማድረግ
ወደ ላይ በሪቨርስ ፍሪ ሃንድ እንደዛ አጽድተን ጨርሰናል ማለት ነው። አሁን በጣም ጥንቃቄና የሚያስፈራው ቦታ ላይ ነው። ልምድ ከሌለም በተለይ በጣም ጥንቃቄ ይፈልጋል። አሁን እኔ እዚህ ጋር ማደርገው የ3 ቁጥርን የፍሪ ሃንድ ቴክኒክ ነው እየተጠቀምኩ ያለሁት። በጣም ይቅርታ እንግዲህ ካሜራውን እየቀረጽኩ ያለሁትኝ በራሴ የስልኬ ስታንድ ላይ ነውና ከልያችኋለሁ። እናንተ ግን ያንን ስትቀርጹ በተቻላችሁ መጠን ሁሉንም ቴክኒክ ማየት በምንችልበት ሁኔታ እንድትቀርጹልን አሳስባለሁ። አሁን 6 ቁጥር ነው እየሰራን ያለነው ባክ ሃንድ የ6 ቁጥር ቴክኒክ በእንደዚህ አይነት መልኩ እየሄደ ነው። አሁንም 3 ቁጥር ላይ ነው ተመልሼ ያለሁት። ያልጸዳ ነገር እያጸዳው ነው ማለት ነው። እዚህ ጋር እንግዲህ ፕሮፌሽናል የሆነ ነገር ላደርግ ነው። ምክንያቱም ከስተመሬ አፉን እንዲከፍትልኝና የአፉን ጥግ እንዲወጥርልኝ ነበረ የፈለኩት። እሱ ግን ለራሱ በሚመቸው አይነት ሁኔታ ነው የከንፈሩን ጥግ ስትሬች ያደረገልኝ። በእንደዚህ አይነት መልኩ ደግሞ እንዲያደርግልኝ እኔ አልፈለኩም ነበር። ግን ያው ከስተመር ክቡር ነው በሚለው አልፌዋለሁ። ያው በዛ በኩል ዞሬ የዛኛውንም ጥግ ላጸዳ ተገድጃለሁ ማለት ነው። እንግዲህ እዚህ ጋር እኔ ያደረኩትን ነገር ላለመድገም ብትጥሩ በጣም ደስ ይለኛል። ግን እንግዲህ ከቀሪዎቹ 2 ዳኞቹ ጋር ያለውን ተነጋግረን የቀረውን ነገር እንነግራችኋለን ማለት ነው። ያው እንግዲህ የፌስ ሼቭ ቴክኒክ ይሄንን ይመስላል። እንግዲህ የቀሩትን ያልጸዱትን ቦታዎች ሁሉ ቦታ ስሙዝ ነው። በጣም ቆንጆ አድርጌ ነው የላጨሁለት። ላይክ እንደ ህፃን ልጅ ቂጥ ነው ፊቱ የሚለሰልሰው ማለት ይቻላል። so funny man sometimes you know joke is good። ጨዋታ ቀልድ አንዳንዴ ጥሩ ነው፣ ስራን የሚያሳምራል። አሁን ከስተመር ላጭቼ ጨርሻለሁ። የመጨረሻ 3ኛ ሃት ታወር እስካሁን ሰውየው ሲጨናነቅ የነበረውን ነገር ምላጭ እያሳረፍኩ ሳጨናነቀው የነበረውን ነገር በዚህ በመጨረሻው የሙቅ ፎጣ ሪላክስ እያደረገ እንዲጠብቀኝ እኔም ደግሞ ከጀርባ ገብቼ ክላይማስክ የሚባለውን ከፕላንት ከተፈጥሮ ማዕድን የተቀመመውን የቆዳችንን ሞይስቸራይዝ የምናደርግበትን ፕሮዳክት ለመቀመም ወደ ውስጥ ገብቻለሁ ማለት ነው። እናንተ ይህንን ፕሮዳክት እንደማታገኙት ይሰማኛል። ግን ከቻላችሁ ቆዳውን ሞይስቸራይዝ የሚያደርግ ነገር ፈልጋችሁ እንድታስተካክሉና ያለውን ነገር ባያችሁት መሰረት እንድትጨርሱ እንድታከናውኑ በአክብሮት እጠይቃለሁ። 3ኛውን ፎጣ እንግዲህ ካነሳው በኋላ ክላይማስክ በመቀባት ቆዳውን ሞይስቸራይዝ ማድረግ ይቻላል። እንግዲህ ይሄ ክላይማስክ የሚጠቅመኝ ኢሪቴሽን እንዳያመጣ፣ የቀሉ ቦታዎች ካሉ እነሱን ቀልተው እንዳይቀሩ፣ ቆዳው ፖርስ የቆዳችን እንዲዘጋ በአንድ ላይ ከዚህ ቴክኒክ ጋር ነው የምንቀጥለው። ይሄ ፕሮዳክት ቆዳው እንዲዘጋም ያግዛል። ቆዳው ሞይስቸራይዝ እንዲያደርግ እንዲጠነክርም ያደርጋል። የመድረቅ ባህሪ ያለው በቀዝቃዛ ነገር ነው የቀመምኩት። በጣም ለፊት አሪፍ ነገር ነው። ከስተመሮቼ ብዙ ጊዜ መጨረሻ ላይ የሚወዱት ነገር ይሄ ነው። በጣም ፌቨራይት ነገር ነው ለነሱ። እንግዲህ አሁን ይሄንን ፕሮዳክት በቆዳቸው ላይ ከ1 ሰዓት ተኩል እስከ 3 ሰዓት ተኩል ከግማሽ 1 ደቂቃ ከግማሽ እስከ 2 ደቂቃ ድረስ
ቆዳው ላይ በማቆየት ብሎ ድራያችንን በማንሳት ሚዲየም ሂት ላይ በማድረግ እንግዲህ በእንደዚህ አይነት ሁኔታ ከስተማራችንን እያዝናናን ቆንጆ አየር እየሰጠን እያናፈስን ፕሮዳክቱን ቆዳው ላይ እንዲደርቅ እናደርጋለን ማለት ነው። ይሄን ፕሮዳክት ካደረግንና የምናላቅቅበት ሰዓቱ ከደረሰ በኋላ ደግሞ ወደ ቀዝቃዛ ታወል እንሄዳለን። የቀዘቀዘው ታወል ደግሞ በጣም ቆዳውን አጠናክሮ ወደ በሮቹን ፖርስ እንዲዘጋ ይረዳናል ማለት ነው። ቀዝቃዛ ፎጣችንን ከማረጋችን በፊት ለከስተመራችን ለቀዝቃዛ ፎጣው ዝግጁ እንዲሆን ማሳወቅ አለብን። ቀዝቃዛ ነገር ስለሆነ እንዳይደነግጥ ማለት ነው። በእንደዚህ አይነት መልኩ ስራው ተሰርቷል። እንግዲህ ፎጣችን ረጠብ ያለ ስለሆነ ላዩ ላይ የተቀመጠውን የክላይማክስ በእርጥቡ ፎጣ በእንደዚህ አይነት መልኩ በመጥረግ ከቆዳው ላይ አንድ ላይ ቆሻሻውን ይዞ እንዲነሳ እንዲያስወግድልን እናደርጋለን ማለት ነው። የዚህ ከስተመሬ ቆዳ በአሁኑ ሰዓት ፖርስ በመዘጋት ላይና ከቆዳው የሚወጡት ቆሻሾች አንድ ላይ ከዚህ ክላይማክስ ጋር ተያይዘው ወደ ፎጣው ላይ ተደርገው ወደ ቆሻሻ ወደ ጋርቤጅ ወደ መጸጃ ቦታ ይገቡና ፎጣው ከእንደገና ተጸርቶ ለጥቅም ይውላል ማለት ነው። ከሱ የወጡት ቆሻሻዎች እንግዲህ በእጥበት በንጽህናውም ይጠበቃል፣ ተመልሶ ደግሞ እንጠቀምበታለን ማለት ነው። እንግዲህ ከዛ በኋላ ፖርስ ከተዘጋ በኋላ ምን እንጠቀማለን? ቆዳው ንጽህናውን ጠብቆ እንዲቆይ ዲስኢንፌክት ይደረጋል በአፍተር ሼቭ ማለት ነው። ቆዳው እጄ ላይ ይታወቀኛል፣ በጣም ጥንክር ብሏል። ሁሉ ነገር እንደተዘጋ ፊል አድርገዋለሁ። መጀመሪያ ላይ በሙቅ ፎጣ ከፍተው የተሰማኝ ለስላሴ አሁን የለም። ቆዳው ጠንክሯል። ሰውየውም እንግዲህ ምቾት ላይ ነበረ። አሁን ልቀሰቅሰው ነው። የጨፈነውን አይኑን ማሳጅ በማድረግ ከእንቅልፉ እንዲነሳ አድርጌያለሁ ማለት ነው። እንግዲህ ፕሮሰሱ ይሄን ይመስላል። ከስተመራችን ከወንበራችን ላይ እስኪነሳ ድረስ መስጠት ያለብንን ሰርቪስ በእንደዚህ አይነት መልኩ መስጠት አለብን ማለት ነው። እንግዲህ ጸጉሩን ስቆርጠው አላሳየዋችሁም። ጸጉሩን በ3 ቁጥር ጋርድ ዙሪያውን አንስቼለት በሳይድ በርን እና ከኋላ ያለውን ስኪን ቴፐር ሳይሆን ቴፐርድ ዝም ብሎ ጸጉሩን ከቆዳው ጋር በጣም ቀንሼለት ታይት አርግልኝ ይላሉ እዚህ ሀገር። አይ ጀስት ታይትንም the back and the side በእንደዚህ አይነት መልኩ ጸጉሩን ከላይ በመቀስ ትንሽ ቴክስቸራይዝድ በማድረግ ከስተመሪ ለጸጉር ቁርጡ ብዙም የሚጨነቅ አይደለም። እኔ ለሰራው አስቤ የነበረው ድሮፕ ፌድ ነው፣ ግን እሱ ይሄንን የፈለገውና በፈለገው አይነት መልኩ ሰርቼ ጨርሼ የቀረኝ የኔክ ሼቭ ነበረ። አሁን ከኋላ ያለው አንገቱ ጋር ያለውን ጸጉሩን በሼቭ አድርጌ አጽድቼ ጨርሼ አፍተር ሼቬን በጣም የሚገርም አፍተር ሼቭ መዓዛው ጥሩ የሆነ አልኮልነቱ ደግሞ ባክቴሪያዎችን የማያስደርስ የሚገል ፕሮዳክት ነው የተጠቀምኩለት። በጣም ደስ ብሎታል። እንግዲህ ቅድም እንዳልኩት እንደ ህፃን ልጅ ቂጥ ነው ፊቴ የለሰለሰው ብሎኛል እና እንደዛው ነው። ያው እንግዲህ የከስተመሮቻችንን ፊት ከጸዳን አይቀር እንደዛ እንዲለሰልስ አድርገን ነው ማለት ነው። በጣም ወዶታል። he loved it, I love it too። እንደዛ ነው። ተመሰጋግነን ተለያይተናል። ዘ አቢሲኒያ የሰው ዘር መገኛ